አንድ ነገር በጣም እየገረመኝ ነው። የሆነ ጊዜ ላይ የሆነ መጽሐፍ እያነበብኩ ውብ የሚል የደስ ያዳም መጽሐፍ ነው። ደራሲው ደስ ያዳም ነው እና ውብ ይላል መጽሐፉ። እዛ መጽሐፍ ላይ የተሰጣት የሰጣ ገጸ ባህሪ ብሎ የሰጣት ልጅ በጣም መልኳ እሱ የሰጣት ገጸ ባህሪ በጣም መልኳ አስቀያሚ ነው። ማለት መልከ ጥፎ የምትባል አይነት ናት። በቃ መልኳ እንደሚለው በጣም የምታስፈራ ልጅ ናት ምናምን ነገር እና አሳዳጊዎቿ የተለያዩ ትምህርት ቤቶች ሊያስገቡ ሲሞክሩ ሁሉም ትምህርት ቤት አንቀበላትም አለ እና በቃ ልጆች ይፈሯታል ምናምን በቃ አንቀበላትም አለ። ከዛ ወላጅ በጣም ለፋ ተጋ በቃ ብዙ የግል ትምህርት ቤት የመንግስት ትምህርት ቤት ጣረላት ሁሉም አንቀበልም አለና የሆነ ትምህርት ቤት ላይ አንድ አስተዋይ አስተማሪ በቃ እኔ ቤቷ ድረስ እየሄድኩኝ አስተምራታለሁ እና እኔ እየመጣሁ ሁሌም ክላስ ሰጣታለሁ ብላ ቃል ገብታ የምትኖርበት ቤት ድረስ ሄዳ ለዛች ልጅ ክላስ መስጠት ጀመረች ማለት ነው። እና ልጅቱ በጣም ጎበዝ ሆነች፣ ብዙ ነገሮችን አወቀች። ስታድግም ደግሞ ተጽዕኖ ፈጣሪ ሆነች። ከዛ በዛ ነገር ያን መጽሐፍ ካነበብ በኋላ እንዴ እንደዛ መልክ የሚያስፈራ ምን አይነት ሰው ተገንቶ ነው ትምህርት ቤቶች አትመዘገብም ብሎ እስከ መከልከል ድረስ ምናምን እያልኩኝ ከራሴ ጋር ተሟገጥኩ። ማለት እንዴት ነው ምን አይነት የሰውነት ገጽታ ቢኖራት ነው ምናምን ብዬ ማለት ነው። እሺ ብዬ ማለት የልጅቷን መልከ ጥፉነት በጣም አገነንኩት እኔ ላምሮ ወይም ደግሞ ገጸ ባህሪው እንደዚህ እዚህ ኢትዮጵያ ውስጥ ያለ ገጸ ባህሪ አይደለም የተሰጣት ምናምን ብዬ እስካስብ ድረስ እና ከራሴን ጋር እስከምታገል ድረስ ከአምሮዬ ጋር። ከዛ ሰሞኑ ቲክቶክ እያየው እሸቱ መለሰ ቤተክርስቲያን ሄዶ ያየውን ነገር ሲናገር ልጁ ፊቱ ነጭ ነው፣ ቀይ ነገር ነው፣ በዛ ላይ ጥቋቁር ነገር አለበት ማለት በዛ ነጩ ፊቱ ላይ ጥቋቁር እንደ ፈረንጅም ይወስደዋል እና በሕክምና ቼክ ተደርጎ በሽታው ምንም የሚተላለፍ ምናምን አይነት ነገር የለውም። ከዛስ ትምህርት ቤቶች ልጁ እኛ ጋር አይቀጥልም እያሉ በጣም በተደጋጋሚ ብዙ ጊዜ መለሷት። እንዴ በመጀመሪያ ደረጃ ትምህርት ቤቶች እኮ ስትቋቋሙ እንደዚህ አይነት አስተሳሰብን ለመቀየር ነው። የመንግስትም ሆነ የግል ትምህርት ቤቶች ማለት ሀገሪቱ ከሆነ የአእምሮ አቅም ወደ ከፍ ወዳለ የአእምሮ አቅም ለመሄድ ነው ትምህርት ቤቶች የሚቋቋሙት። ሲቀጥል ልጆቹ ስታስተምሩ የሰው ልጅ በየትኛውም ነገር እኩል ነው እየተባለ ነው ስለተፈጥሮ ታስተምራላችሁ። ተፈጥሮ በቃ በተፈጥሮ የተሰጠን ነገር መቀየር እንደማይቻል ለእያንዳንዱ ልጅ ፈተናቸው ላይ የምትፈትኗቸዋላችሁ፣ ኮርስ ላይ የምትሰጧቸዋላችሁ። እያንዳንዱን ነገር ስለተፈጥሮ ታወራላችሁ። ይህ ልጅ ገዝቶ አላመጣው ማለት በተፈጥሮ የተሰጠው ነገር ነው። ስለዚህ እኛ አንቀበልም፣ እዚህ ትምህርት ቤት አይማርም ማለት ምን ማለት ነው? እንዴት ነው ትምህርት ቤት ከሚል ተቋም እንደዛ አይነት ንግግር ቢወጣ? ይሄ ልጅ ምንድነው ያጠፋው? ልጁ በቃ ኦልሬዲ በተፈጥሮ የተሰጠው ነገር ነው። አንድ ህፃን ልጅ እንደዛ አይነት ጭቃኔ ማሳየት ምን የሚሉት ነገር ነው? ሊጎዳ የሚችለው ልጁ ነው። በተለያዩ ሳይኮ በልጆች በሚቀልዱት ቀልድ፣ ልጆች በሚሰጡት የሆነ ነገር፣ ሌላም ሰው እንደዚህ በሚያደርገው ነገር ሊጎዳ የሚችለው ልጁና ልጁ ነው። ትምህርት ቤቱ ምንድነው ሊጎዳ የሚችለው ማለት እንዴት ነው እንዴ? ለህፃን ልጅ እኮ እናስተምራለን። በሳይንስ ደረጃ የሰው ልጅ የመጣው ከዝንጀሮ ነው እያለ ነው የምናስተምረው። ምን ብርቅ እኮ አይደለም ይሄ፣ እናስተምራለን እኮ። ስለዚህ ይሄ ልጅ እንዴት ነው? እኔ ነገር ልክ አይመስለኝም። በተለይ በተፈጥሮ በተሰጠን ነገር ባንሳለቅና ሰውን ወደታች ባንቀብር በጣም ጥሩ ነው እና ትምህርት ቤቶች ይህን ነገር ብታስተካክሉ በጣም ጥሩ ነው። ያሳፍራል። በጣም ነው የሚያሳፍረው።